30ኛ ጁዝ ወይም ክፍል 78ኛ ሱረቱል አነባ በመካ የወረደች ናት። አያቷ ወይም አንቀጾቿ 40 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው አማ የተሳአሉን እነዛ የቁረይሽ አጋሪዎች በምን ጉዳይ ነው የሚጠያየቁት? عن النبأ العظيم ስለ ትልቁ ዜና ስለ ሞቶ መቀስቀስ ስለሚያወሳው ቁርአን ነው የሚጠያየቁት። الذي هم فيه مختلفون በዚያ ካላ ለመላኩ በመጠራጠር በተለያዩበት በቁርአን ጉዳይ ነው የሚጠያየቁት። كلا سيعلمون እንደሚጠራጠሩትም አይደለም፣ ቁርአን ሐቅ መሆኑን ሞት ሲመጣባቸው ያውቁታል። ثم كلا سيعلمون ፍጹም እንደሚጠራጠሩትም አይደለም፣ ቁርአን ሐቅ መሆኑን ከሞት ሲቀሰቀሱ ያውቁታል። ألم نجعل الأرض مهادا ከሃዲያን የሚያስተውሉ ቢሆን ኖሮ ምድርን ፍጥረታትን ሁሉ አቃፊ አላደረግናትምን? والجبال أوتادا ጋራዎችንም ምድር እንዳታረገርግ ችካሎች አላደረግንምን? وخلقناكم أزواجا ጥንድ ወንድና ሴት በማድረግ አልፈጠርናችሁምን? وجعلنا نومكم سباتا እንቅልፋችሁንም ለሰውነታችሁ ማረፊያ አላደረግንምን? وجعلنا الليل لباسا የሌሊቱንም ጨለማ እንደ ልብስ ሸፋኝ አላደረግንምን? وجعلنا النهار معاشا ቀኑንም ለኑሮ አስፈላጊ ነገሮችን መስሪያ ወቅት አላደረግንምን? وبنينا فوقكم سبعا شدادا ከበላያችሁም 7 የጠነከሩ ሰማያትን አልገነባንምን? وجعلنا سراجا وهاجا ከፀሐይም ብርሃንና ሙቀትን አልፈጠርንምን? وأنزلنا من المعصرات ماء ثجاجا ከደመናዎችም ዶፍ ሆኖ የሚዘንብ ውሃን አላዘነብንምን? لنخرج به حبا ونباتا በውሃም ጥሬንና አትክልትን ከምድር ልናበቅል አላዘነብንምን? وجنات ألفافا ጥቅጥቅ ያሉ እርሻዎችንም ልናበቅል አላዘነብንምን? إن يوم الفصل كان ميقاتا በእርግጥ በቀንድ ተነፍቶ አማኙና ካህዲው የሚለይበት የቂያማ ቀን ተወስኖ ያለፈ ጉዳይ ነው። يوم ينفخ في الصور فتأتون أفواجا በቀንዱ በሚነፋበት የቂያማ ቀን በቡድን በቡድን ሆናችሁ ትመጣላችሁ። وفتحت السماء فكانت أبوابا ሰማይም ትከፈታለች፣ መላእክቶችም ሊወርዱባት ባለብዙ በሮች ትሆናለች። وسيرت الجبال فكانت سرابا ተራሮችም ሁሉ ይቦናሉ፣ ለዓይን እይታ ውሃ የሚመስል ጥብርብር ይሆናሉ። إن جهنم كانت مرصادا ገሃነምም የካህዲያን ማከማቻ ስፍራ ናት። للطاغين مآبا ገሃነም ለአመፀኞች መናኸሪያ ናት። لابثين فيها أحقابا ካህዲያን በገሃነም በውስጧ መጨረሻ የሌለው ዘመን ይዘወትራሉ። لا يذوقون فيها بردا ولا شرابا በገሃነም በውስጧ የቀዘቀዘንም ሆነ የሚጠጣን ነገር አይቀምሱም። إلا حميما وغساقا የሞቀ መጠጥና የገሃነም ሰዎችን ላብና መግል በስተቀረ ሌላ ነገር አይቀምሱም። جزاء وفاقا ቅጣቱም የመጥፎ ሥራቸውን ዋጋ የሚመጥን ነው። إنهم كانوا لا يرجون حسابا ከሃዲያን ከሞት በኋላ በመቀስቀስ ስለማያምኑ ለመጪው ዓለም የሚጠቅም ነገር በመስራት ምንዳ እናገኛለን ብለው ተስፋ ያደርጉም ነበር። وكذبوا بآياتنا كذابا በቁርአን በአንቀጾቻችንም ግልጽ መዋሸትን ይዋሹ ነበር። وكل شيء أحصيناه كتابا ሁሉንም ነገር ጥሩንም ሆነ መጥፎውን ሥራችሁን ምልክት አድርገን ለህወል መሕፉዝ መዝገብ ላይ ጽፈነዋል። فذوقوا فلن نزيدكم إلا عذابا እናንት ካህዲያን በቅጣትም ላይ ቅጣትን በስተቀረ ሌላን አንጨምርላችሁም፣ እሳትን ቅመሱ ይባላሉ። إن للمتقين مفازا አላህን ፍራቻ ሽርክና ወንጀል ከመስራት ለተጠነቀቁ ጀነት በመግባት እድል ይጎናጸፋሉ። حدائق وأعنابا ለጀነት ሰዎች ሰፋፊ እርሻዎችና ወይኖችም አሉላቸው። وكواعب أترابا በዕድሜያቸው እኩል የሆኑ ጡቶቻቸው ጉች ጉች ያሉ ልጃገረዶች አሉላቸው። وكأسا دهاقا በጀነት መጠጦች የተሞሉ ብርጭቆችም አሉላቸው። لا يسمعون فيها لغوا ولا كذابا በጀነት በውስጧ እርባና ቢስ ወሬን አይሰሙም፣ እርስ በርስም አይወሻሹም። جزاء من
من ربك عطاء حسابا ይህ ሁሉ ምንዳ ከጌታ የሆነ የተትረፈረፈ ስጦታ ነው። رب السماوات والأرض وما بينهما الرحمن لا يملكون منه خطابا የሰማይ የምድርና በመካከላቸው ያሉት ፍጥረታት በሙሉ ጌታ አዛኙ አላህ ዘንድ ከተፈቀደላቸው በስተቀር መናገር አይችሉም። يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا የአዳም ዘር ነፍስና መላእክቶች የቂያማ ቀን ፈጣሪያቸው ፊት በሰልፍ በሚቆሙበት ጊዜ አዛኙ አላህ የፈቀደለት በስተቀር ማናቸውም አይናገሩም። የተፈቀደለትም ትክክለኛውን ቃል ይናገራል። ذلك اليوم الحق فمن شاء اتخذ إلى ربه مآبا ይህ ያ እውነት የሆነው የቂያማ ቀን ነው። መዳን የፈለገ ራሱን በእምነትና በመልካም ሥራ በማነጽ ወንጀል ትቶ ወደ ጌታው ይመለስ። إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا እርግጠኛ ቅርብ የሆነውን የመጪው ዓለም ቅጣት እንዳይገጥማችሁ አስጠነቀቅናችሁ። ሰውየው ጥሩም ይሁን መጥፎ እጆቹ ያስቀደሙትን ሥራ በሚያይበት የትንሣኤ ቀን ከሃዲው ወይ ምኞቴ ምነው እንደ እንስሶቹ አፈር ሆኜ በቀረሁስ ባልተቀሰቀስኩስ ይላል።